የሆነ ጊዜ ላይ በእድሜ ከሚያንሰኝ ልጅ ፍቅር ይዞኝ ነበር። በእድሜ የሚያንስሽ? እሺ። እኔ እድሜውን ግን ጠይቄው አይደለም እሱ ማለት ግን ከእድሜው በላይ ማቹር ያደረገ ሰው ታውቃለህ፣ እንደዛ አይነት ካራክተር ስለነበረው ብዙም አይደለም የ2 ዓመት ማለት ታናሽ ነው። እሺ። ከዛ ግንኙነታችን ወደ ቤተሰቦቹ ጋራ ሲደርስ እኔ 26 ዓመት ሆኜ እሱ 24 ዓመቱ ነበር። ይሄ ፊዚካሊ ምናምን ግን ኦልሞስት ተቀራራቢ ነገር ነው። ምንም እንትን አያስታውቅም። እና በጣም አስተሳሰቡ ላይፍ ስታይሉ ምናምን በጣም በቃ እንደ 40 ዓመት ሰው ነው። እኔ ነገር አለሙን ወደ መሀል ላይ ነው ያወቅኩት እድሜው። ከዛ ወንድሙ ጓደኞቹ የወንድሙ ጓደኞች ምናምን ልጅ ነው ይሉኛል። በጣም አቢዩዝ ተደረግኩ ነበረ። እሱ እኮ ልጅ ነው እና ልጅ ነው በቃ ልጅ ነው። ስራውን እየሰራ አይደለም፣ ፎከስድ አይደለም። በቃ የሆነ ስራ አቋርጦ አንቺ ጋር ይመጣል። በቃ እሱ አሁን ለሱ በጣም ልጅ የሚባል ለወንድ ልጅ የሚባል ነው። በጣም ነው የደበረኝ የሆነ ሰዓት። እሺ። ከዛ የሆነ ቀን ቁጭ ብለን ከእህቴ ጋር እያወራን ምናምን እሱ ብቁ ነኝ ብሎ ሴት ጋር ከሄደ በኋላ ቤተሰቦቹ እንዴት ልጅ ነህ ይላሉ። ልጅ አለመሆኑን እኮ ቼክ አድርጎ ነው ሴት ጋር የመጣው አይደል? እሱ ነው። እሺ። እና ልጅ አለመሆኑን ደግሞ አውቃለሁ እኔ። እና ለምንድን ነው እና ከነሱ በላይ እኔ ነኝ የማውቀው ልጅ አለመሆኑን። ግን ልጅ ነው የሚለው ነገር በጣም እንትን አለኝና እና ከዛ ከእህቴ ጋር እያወራን በጣም የኢትዮጵያ ወላጆች እኮ ልጆቻቸው ልጅ ነው ይላሉ። ታውቂያለሽ፣ በተለይ ወንድ ልጆቻቸው የሚያድግ አይመስላቸውም ምናምን። ከዛ የሆነ የእናት ካራክተር አድርገው ነው ምናምን ቲክቶክ ላይ ፖስት አደርገዋለሁ። ፖስት ሳደርገው ግን የእሱ ቤተሰቦች እንዲያዩት ብቻ ነበር። ምንድነው የሰራሽው ኮንተንት? በቃ ለካራክተሩ የ24 ዓመት ወጣት ነው። እናትየው በጣም ልጅ ነው ትለዋለች። ፍቅረኛው መታ ስትጠይቀው ልጄ ፖፖ ላይ ነው ገና አሸዋለው ገና አስገሳዋለው ምናምን በጣም በቃ ኤግዛጅሬት አድርጌው እንደዛ ብዬ ፖስት አደረኩ። ማለት ይሄን ፖስት ያደረግሽው ከሱ ጋር አቆማችሁ? በቃ በቤተሰቦቹ ምክንያት እንዴት አቆማችሁ? ላይክ ተነጋገራችሁ ከሱ ጋር? እነሱ ልጅ ነው ስላሉሽ ብቻ እሱ ከተቀበሉ አንቺ ከተቀበልሽው ለምን መሀል በቃ የሆነ እኔ ቶለሬት ማላረጋቸው ነገሮች ከቤተሰቦቹ በተለይ ከወንድሙ ጓደኞች ምናምን በቃ ደስ የማይል ነገር ነበረ። እኔ ደግሞ እዛ ጭቅጭቅ ውስጥ የመቆየት ሞራል አልነበረኝም። እሺ። በቃ ሙቭ ኦን አደረኩኝ፣ እሱም አደረገ። ሀሳቡን ስናወራው ወደ ኮንተንት ቀየርኩት። ኦኬ። ከዛ ሳሚ ፖፖ ላይ ነው አለች። አዎ ሳሚ ፖፖ ላይ ነው አለች። እስካሁን ስራ ቦታ ላይ ስሙ ሳሚ ነው። ስሙ ተቀይሮ ይሄንን የኔና የሱን ስቶሪ የሚያውቁ ሰዎች እሺ ሳሚ ነው የሚሉት? አዎ ሳሚ ነው የሚሉት። ማለት ነው በጣም ነው የሚናደደው። ስቲል ይነግሩኛል እየደወሉ። ቪዲዮውን አየው ቤተሰቦቹ ሲያዩት ምን አሉ? ኦፍ ኮርስ ቪዲዮማ እኮ በጣም ብዙ ቦታ ታይቷል። በጣም ብዙ ሰው ሼር አድርገውለታል። እና እሺ ይሄን የሰራሁት ለምን እንደሆነ የሚያውቁ የቅርብ ሰዎች የኔና የሱን ስቶሪ የሚያውቁ ሰዎች ስሙን ቀይሮት ስቲል ሳሚ ነው የሚባለው። ሳሚ ነው። ወይኔ በእናትሽ ደስ ነው የሚለኝ። ደስ ነው የሚለኝ እንዴ? ለሱ ግን ደስ አይልም። ለሱ ደስ አይልም።